ዛሬ እንግዲህ ቬሉልና የቬሉል አክስት ከመጠጥ ቤት ገብተው ከመጠጥም ወደ ቤት ስትመጣ የቬሉል አክስት እየተወላገደችና እየተወላከፈች ነበር። ቬሉል ግን ወደ መጠጥ ቤቱም ሲገቡ ከጓደኛዋ ጋር ከቤቲ ጋር አይ እኔ አልጠጣም፣ እናንተ እንጠጣ ካላችሁ እኔ ደግሞ ሻይ ምናምን መጠቀም እችላለሁ እንጂ በፍጹም እኔ መጠጥ አልጠጣም አላቸው። እንግዲህ የቤሉል አክስት እየተወላገደች እና እየተወላከፈች ወደ ቤት ስትገባ ከቤሉል ጋር ሆና መኩ እንቅ አድርጎ ያዛት እንዳትወድቅ። በዛም የኔ ሸበላ በጣም እኮ ነው የምታምረው እያለች በተወላገደ አፏ መኩን እያናገረችው ነበር። መኩ ግን ከቤሉል አክስት ፍቅር ይዞታል። የእውነትም ትኩር ብሎና እየተገረመ ወዳ ወዲህ እያለ ትኩር ብሎ አይኑን በማየትም አስተውለናል። ከዚህ በፊት መኩ ለሴቶችና እንደዚሁም ደግሞ በጣም ችኩል ብዙም የሴት ጋር ያለው ነገር ምንም ደስ አይለውም። ሰላምታ እንኳን በግድ ነው ሰላም የሚለው እና ይሄንን ያዩት ቤሉልና ኖኑ እየተያዩ እየተጠቃቀሱ ሳቃቸውን ቀጠሉ። እንግዲህ ጨካኙና አረመኔው አስመሳይ ቴዲ አንዲቷን ቤቲ አንድኛዋን ደግሞ መሲን አገባችኋለሁ እያለ ሁለቱንም ይዟል። ዛሬ ቴዲ በስተመጨረሻ ወይዘሮ ሄለን ክላሱ ወይም ደግሞ ወደ ቤቱ በር ላይ ሆና ደውላ ባክህ በር ላይ ነኝ ክፈትልኝ ስትለው ወሽመጡ ቁርጥ አለ። ምክንያቱም ቴዲ መሲን እንደምትመጣና መሲ እመጣለሁ ስላለችው መሲ ከወይዘሮ ሄለን ጋር እዚህ ቤት ብታገኘኝ ምን እንደሚፈጠር ሲያስበው በጣም ጭንቀትና ረብሻ ውስጥ ገባ። እንዴ ለምንድን ነው ቤቴ የመጣሽው? ውጭ መነጋገር እንችል ነበር አላት። እሷም ባክህ ውጭ አይመቸኝም፣ እኔ ቬሉንን ፈርቸዋለሁኝ፣ ስለዚህ እዚህ መጣሁኝ፣ እዚህ ማንም አያየንም በማለትም ሄለንም ነገሮችን እያቀሳሰረችና ያሰብኩት ሁሉ እየሆነልኝ አይደለም፣ ቴዲ ከጎኔ ልትሆን ይገባል በማለትም ቴዲ እንደሚያስፈልጋትና ነገሮችን ከሱ ጋር ተማክረው ማድረግ እንዳለባቸውም መወያየት ጀመሩ። ከትንሽ ቆይታ በኋላ መሲ ደወለችና ቴዲ እኔ ቤት ሄጄ ነበር እየቆረቆርኩ ነው፣ የት ሄደህ ነው በማለት አለችው። አይ እኔ ውጭ ነኝ፣ አሁን ከትንሽ ጊዜ በኋላ ነይ ቶሎ በማለትም መለሰላት። እንግዲህ ቤት ነኝ ስትለውና መንገድ ጀምሬያለሁ ስትለው የሄለንን ማንቆርት ይዞ ወደ ክላስ አስገብቶ ቆለፈባት። እንግዲህ ወይዘሮ ሄለንም ከጨረሰ በኋላ እነ መሲና ኑኑ ከሄዱ በኋላ አይ ለምንድን ነው አንተ ያመሃል እንዴ? ማንቆርቴን ይዘህ ክላስ መቆለፍ ምን ይሉታል? ችግር አለብህ እንዴ? ወይስ ምንድን ነው አላማህ? እያለች እየጮሆችና እየተደነባበረች በድርጊቱም እየገረማትና እየጮሆች እየተናገረችው ነበር። እሱም ሰዎች በር እየቆረቆሩ ነበር፣ ስለዚህ እኔ አንቺን እዚህ ማየት የለባቸውም በማለትም ነገራት። እንግዲህ የመሲ እናት እና መኩ ከዚህ ቤት ወጥተው ሌላ የራሳቸውን ህይወት አመቻችተው ውጭ እንደሚኖሩ መኩ ተናገረ። እንግዲህ መኩ መሲ እንደሁም ደግሞ ኑኑ ሁላችሁም ተመካከሩና መውጣት እንዳለባቸው። ከዚህ በኋላ የመሲ ሽማግሌም ተበላሸ፣ እናታችንም ታገተች፣ እህቴም ታገተች። ከዚህ በኋላ ምን እስከምንሆን ነው የምንጠብቀው? ከዚህ ቤት ወጥተን ራሳችንን መቻል አለብን ብሎ መኩ ለቤተሰቡ ለወንድሙ ለእህትና ለእናቱ አማከራቸው። እንግዲህ ሁሉም ተስማምተዋል። ኑኑ ዝም አልሽሳ አላት። ኑኑ በውስጧ ቬሉልን ትቸው ሊሄድ ነው፣ ቬሉል ጋር ጥሩ አህዋል የለንም፣ አሁን ላይ በቃ እንደምንም መታረቅ አለብን፣ አለዛ በዚሁ ተቆራርጠን መቅረታችን ነው እያለች የቬሉል ነገር እያሳሰባት በሀሳብ ጭልጥ ብላ ሄደች። አይ ወንድሜ እየሰማሁ ነው፣ ደስ ይለኛል አለች። መሲም ደስ ይለኛል ብለው ተስማምተዋል። ሌላው ደግሞ እንግዲህ ቴዲ
ጋር ለመሄድና ቴዲ ጋር ለመኖር ያሰበችው መሲ እናቷን ስትጠይቃት እናቴ ከዚህ በኋላ ልብሴንም ወስጃለሁ ከቴዲ ጋር ነው የምኖረው ስትላት በጭራሽ ልታዋርጂ ነው፣ በተከበርኩበት ሀገር አንቺ ልታዋርጂ መሆን አለበት። በጭራሽ ነገሮች ሲስተካከሉና በስነ ስርዓት ተድረሽ ተኩለሽ ነው መሄድ አለብሽ እንጂ ዝም ብለሽ መሄድ የለብሽም። በኋላ እንደዚህ ነው እንደዛ ነው ብትኝ አይሆንም መስዬ እምልሽን ስሚ በማለትም በቁጣና በግልምጫ የተከተላት ንግግር ተናገረች። እንግዲህ መሲም አሻፈሬ ብላ ለመሄድና ከሱ ጋር ለመኖር ወስናለች። ነገር ግን ብትረጋጊ ይሻልሻል፣ የበኋላው እንደዚህ ነው ብትይ ነግሬሻለሁኝ እያለች እናቷም ደጋግማ አስጠነቀቀቻት። ኑኑ እንግዲህ ወደ ክላሷ ስትሄድ እንዴት ነው ግን ቴዲ ስትላት፣ አይ ደህና ነው በቃ ጥሩ ነው፣ አይተሽዋል ደግሞ አሁን አዲሱ ቤታችን ነው ያለ ነው እያለችም አይ አዲሱ ቤታችሁን ከአንቺ ጋር ሂጄ ባየው ደስ ይለኝ ነበር በማለትም ተያይዘው ሄዱ። ነገር ግን ማየትም ሳይችሉ እንደተመለሱ እናውቃለን ማለት ነው። ሌላው ደግሞ እንግዲህ የቤሉልን አክስት መኩ እያለች እያቀመጣጠለች መኩን እየጠራችው ነበር። እንዴ አይናፋር ነህ እንዴ? እስቲ ቀጥ ብለህ አውራኝ አለችው። እሱም ኧረ አይደለሁም፣ አይ አይሻለሁ እንጂ ስትለው አይ አይሻለሁ ብሎ ወደ ላይ ጥሏት ወጣ። ኑኑ እንግዲህ ነገሮችን ከእናቷ እየተላላከችና እየተደዋወለች ለጓደኛዋ እናቷ የሰጠቻትን ምለፍ ይዛ ሄደች። ነገር ግን ቬሉል ስለደረሰባቸው ያንን ማስረጃ ቀምቶታል ከኤልሹ ጓደኛ ማለት ነው። ኤልሹም እንግዲህ ቤት ውስጥ ባይተዋር ሆና እየተደነባበረች እና ያምጋ እየተላከፈች አለች። አዶኒ እያስመሰለ ራሱን የረሳ አስመስሎ ቤት ውስጥ የሚከናወነውን ነገር እየቀሰመ ነው። ነገር ግን ለኑኑ እውነትን ነግሯታል። ኑኑ ደግሞ ምን ማድረግ እንዳለባት እንደዚሁም ደግሞ ከቤሉል ጋር እንዴት መሆን እንዳለባት እየተፈራገጠች ነው። ነገር ግን ቤሉል አሁን ላይ በብዙ ሀሳቦች ተወጥሯል። እዚህ የሄለንን ጉዳይ እዚህ ደግሞ ብዙ ነገሮችን አሁን በስተኋላ እንዳልሆኑ እየሆነ እያገኘው ስለሆነ ሀሳቡም ሁሉም ወደ ሌላ ወደ ችግሮች ሆኗል እና መሲ ደግሞ ያው ከቴዲ ጋር ለመሄድ አስባለች፣ ግን የሚሳካ አይመስልም ማለት ነው።